ጋብቻና ሰርግ የሚለውን ስንመለከት ወደ ጋብቻ ሲገቡ የግድ ሰርግ መደገስ አለባቸው ወይ? ያለው ይደግሳል፣ የሌለው ደግሞ ያለው ለመምሰል ወይም ደግሞ ከማናንሽ በሚል ስሜት ወይም ብድር ለመመለስ ወላጆቻችን እንደዛ ነው አይደል የሚሉት? የሰው ሰርግ በልቼ ይላሉ። ብድር ለመመለስ ወይም ደግሞ ከማናንሽ በሚል ስሜት ተበድረውም ተለቅተውም ምንም አድርገው ብቻ ወጥተውም ወርደውም ሰርግ ይደግሳሉ። እና ይሄ ከጋብቻ ጋራ ምን ህብረት አለው? የሰርግስ ድግስ እና ትልቅ ሰርግ ማዘጋጀት ሴሪሞኒ ማዘጋጀት ለጋብቻ ዋስትና ሊሆን ይችላል ወይ የሚለውን ትንሽ እንሄድበትና እንቀጥላለን ውይይታችን። ሀሳብ ጥያቄ እዚህ ላይ እሺ፣ ያው ብዙ እንትን ለማለት ሳይሆን ሀሳብ ለመስጠት ነው እዚህ ላይና ሰርግ ስለሆነ ወይም ትልቅ ድግስ ስለሆነ ትዳር ይቀጥላል ማለት አይደለ። መጀመሪያም ከሰርጉ በፊት መጀመሪያ እነሱ መታወቅ አለባቸው፣ መግባባት አለባቸው። ከድግሱ በፊት እነሱ ናቸው ያለው ነገር ከነሱ ጋር ነው ያለው ጉዳዩ ማለት ነው። ሰርጉ ሴርሞኒው ያው ቅድም እንዳልከው ምንድን ነበር እናቶቻችን አባቶቻችን የሚሉት ነገር አለ አይደል? የሰው በልቼ የሰው ጠጥቼ ኧረ እንዴት አይሆንም ትላለ ምናምን ይኖራል እሱ ነገር። ከዛ ተበድሮም ተበዳድሮም ተቸግሮም ያ ድግስ ሊሆን ይችላል ማለት ነው። ያለው ሰው ደግሞ ያው ይደግሳል ማለት ነው። እና ከሰርጉ በፊት ያለው ነገር የነሱ ጉዳይ እንጂ ሰርጉ ይሄ ድግሱን የሚታየኝ ሰው ተሰብስቦ እንደ ማህተም አለ አይደል? ተደግሷል ተጋብተዋል የሚል ነገር ለማሳየት ያህል ነው የሚመስለኝ። እና ሰው ያው ለመሰባሰብ ተሰብስቦ በላው ጠጣው በቃ ተጋቡ ለማለት ያህል ነው እንጂ የነሱን ትዳር ያጸነዋል ማለት አይደለም። በአንድ በኩል ደግሞ ሰርግ ሲሆን ደግሞ ያው ተጋብተዋል ምናምን ተብሎ ያው ሰርጉ የማጽናት እንትንም ይኖረዋል ብዬ አስባለሁ። ተባረክ ወንድሜ፣ እውነት ነው። ያው ወጣም ወረደ እወቁልኝ ነው። ሰዎች ይወቁልኝ፣ በይፋ በአደባባይ ማግባቴን ሰው ይወቅልኝ ነው ዋናው ነው። ያ ይመስለኛል፣ ሌላ ዓላማ የለውም። ነገር ግን እንግዲህ ብዙ አሁን ከዛም ያለፉ ነገሮችን እናያለን። በጣም ብዙ ኤክስትራ ነገሮችን እንመለከታለን ሰርግ ላይ። ከትዳር በኋላ ኔክስት ዴይ እሁድ ተጋብተው ሰኞ ችግር ውስጥ የሚገቡበት መሆን የለበትም። ተበድረው እንደገና እሱን ለመክፈል ደግሞ ትዳራቸው የሚናጋበት መሆን የለበትም። ሴሪሞኒውን የሚፈልጉት ሰዎች ይኖራሉ። በጣም ወረደ ግን ያው እንግዲህ ብዙ ነገር አለ ሰርግ ላይ የምንታዘበው። ሰውን ሰብስባችሁ አብልታችሁም እንግዲህ እዛው ላይ እያበላችሁም ሰው ይበላችኋል እዛው ቁጭ ብሎ ማለት ነው። እናንተን ያማችኋል መልሶ። እዚህ ላይ አንድ ገጠመኝ እኔ የሰርግ ቪዲዮ ሰራ ነበርና እንደዛ ሲሄድ ያየሁት ነገር ነው። ይሄ አሁን የማማት እንትን ያለ ቃሱ የሚገርም ነው። ተጠርተው ሄደው እንዲህ አሁን እቺን የመሰለች ልጅ አገባት እንደዚህ በቃ ይህን ታግበው ነው እንጂ ይህን ታግበው ምናምን አይነት ነገር እየታገኛት ደግሞ ይላል። በዛኛው በኩል ደግሞ አቶ ነው እኮ ምናምን በቃ እንደዚህ ነገር ያወራሉ እነሱ ተግባብተው ለተጋቡት ማለት ነው። እና ሰው አያመሰግንም በልቶም ለማለት ፈልጌ ነው። ያልከው ሀሳብ እንዳለ ያየሁትን ነው። ትክክል። ቴንኪው ተባረክ ወንድሜ። እውነት ነው። ሰዎች ያው እንግዲህ የሚሉትን ነገር አያጡ። ምንም እንከን ባይኖረውም እንኳን እንከን ያበጁለታል። እና ሰብስባችሁ እናንተ መለሳችሁ የሚበሏችሁ ሰዎች ናቸው አብዛኛውን ጊዜ። በጣም ከባድ ነው። እኔም ብዙ ሰርግ ላይ ታድሜ ያለውኝ ሰው ራሱ በቃ ፈልጎ ገንዘቡን አውጥቶ ድግስ ደግሶ ብዙ ተጨንቆ ሰዎችን ጠርቶ ከዛ በኋላ እነዛ የተጠሩት እድምተኞች ደግሞ ስለ ቀይ ወጡ፣ ስለ አልጫው፣ ስለ ምናምኑ፣ ስለ ጎመኑ እያንዳንዱን ነገር በቃ ዲቴል ገብተው በልተው ያው ያለ ምርካት ነገር ሊኖር ይችላል ግን በቃ ቢጠግቡም ማማታቸውን አያውቁም። ሰርግ መደገስ ማለት ጭ ብለህ ሰፊ ማሳህን ዝንጀሮ ሲበላው እንደማየት አለ ይባላል። ወጪዎች አሉ፣ በጣም ብዙ ወጪዎች አሉ። ስማርት የሆነ ሰው በጣም ጎበዝ የሆነ ሰው ምን ያደርጋል? አንዳንድ ሰዎች አሉ ገንዘብም ኑሯቸው ድሃዎችን ጠርተው የሚያበሉ ወይም ደግሞ ሰርጋቸውን መቄዶንያ ምናምን አይነት ነገሮች የእርዳታ ድርጅቶች ጋር ሄደው እርዳታ ሰጥተው እዛው ደግሰው የሚያበሉ ሰዎች አሉ ጥቂቶች። አንዳንዶች ደግሞ ያንን ገንዘብ ለሰርግ ሊወጣ የሚችለውን 300,000 400,000 ብር ለቤታቸው ማቅኛ ፍሪጅ ይገዙበታል፣ ሶፋ ይገዙበታል፣ ቤት ይከራዩበታል ወይ ንግድ ይከፍቱበታል። ትዳራቸው ቆንጆ ይሆን ቢያንስ ለረጅም ዓመት ላይንገጫገጭ ይችላል። በነገራችን ላይ የድግስ ትንሽ ነገር የለውም። ትንሽ ተጀምሮ እያደገ እንደዚህ ብታሳድገው እየተባለ ይመጣል። እና ያማከሯቸውም ሰዎች ደግሞ ትንሽ ገንዘብ ቢጥሉላችሁ ነው እንጂ ዋናው ሸክሙ እናንተ ላይ ነው። ይሄ አይነት ጋብቻን ማድረግ እወቁልኝ እስከሆነ ድረስ ሆም ሜሬጅ ማድረግስ አይቻልም ወይ? አሁን
በተለይ እንግዲህ ፉክክር ስለሆነ በተለይ ሴቶች ላይ ይሄ ነገር ይታያል። በቃ ቀኔ ይሄ ነው፣ በቃ ይሄንን ቀን አልደግመውም፣ በቃ እንደፈለግኩኝ ገንዘብ ወጥቶ በቃ በዚህ ቀን በቃ ንግስት መሆን ነው የምፈልገው ትላል። ወንዱም ንጉስ መሆን ነው የምፈልገው ይላል። ግን ከንግስናው እና ከንግስቲቱ ምሽት በኋላ ግን ኔክስት ዴይ ግን ሌላ ጨለማ የወረሰው ቀን ሊመጣ ስለሚችል እሱን የሚያስብ የለም። ያችን አንዷን ቀን ብቻ ነው ብዙ ሰው የሚያስበው። እድምተኞቹ ይበተናሉ፣ ይበላሉ፣ ይጠጣሉ፣ ይሄዳሉ። የሚጋፈጡት ግን ቀኖቹን የሚጋፈጡት ግን ጭንቀቱን የሚጋፈጡት ግን ኢቨን ከዛን ቀን ምሽት ጀምሮ ያለውን ሀሳብ ሀስሉን ሁሉ የሚይዙት ግን ሙሽሮቹ ናቸው። አንዳንዶች ደግሞ ወደው ሳይሆን ተገደው በቤተሰብ በወላጅ ተጽዕኖ ወደዚህ ውስጥ ይገባሉ። የማይወጡት አዘግት ውስጥ ደግሞ ይገባሉ። በዚህ ዙሪያ ነው የምንወያየው። መቀጠል ይቻላል። እንደኔ ጋብቻና ሰርግ የተለያዩ ናቸው። እንደኔ ማለት ነው። ጋብቻ በእግዚአብሔር ዘንድ በመጽሐፍ ቅዱስም ያለ ነገር ነው አይደለ? ጋብቻ ክቡር ነው፣ ቅዱስ ነው። ሁለት የተለያዩ ጾታዎች አንድ የሚሆኑበት በቤተ ክርስቲያንም ዘንድም ደግሞ የሚጸድቅበት ወይም ደግሞ ግዴታ በእግዚአብሔር ዘንድም ተቀባይነት ያለው ነው። ሰርግ ግን እንደየሰው ይለያያል ባይነኝ እኔ ማለት የሰው ፍላጎት ይለያያል። ሴት ብቻም ሳትሆን ወንዱም ሊፈልግ ይችላል። ሁለቱም ጾታዎች ባይፈልጉም ደግሞ ቤተሰብም ሊፈልግ ይችላል። ብዙ እንዳለንበት ኮሚኒቲው ስለሚለያይ ማለት ነው እና ፐርሰናሊ ያው አንድን ሰው ለመጋባት ሄዶ በማዘጋጃ ወይ ቤተክርስቲያን ቄስ ባለበት አንድ ሁለት ሰው ባለበት ሄዶ መፈራረም ይቻላል። ዋናው ነገር በእግዚአብሔር ዘንድ ተቀባይነት ያለው ቤተክርስቲያን የተቀበለችው መሆን አለበት ያ ጋብቻ እንዲጸና እንጂ ግዴታ አንድን ጋብቻ ጸድቋል ወይም ደግሞ ተጋብተዋል ለማለት ግዴታ መደገስ አይጠበቅም ባይነኝ እንዳይገለኝ ማለት ነው። ግን ያው አንዳንዴ ሰው ብር ካለው መደገስን ከፈለገ ይችላል ማለት ያው አቅም ካለው አብልቼ ጠጥቼ እንትን ማለት እችላለሁ የሚል ከሆነ መደገስ ይችላል። በሚደግስበትም ሁኔታም ደግሞ የተለያየ ነው የሚሆነው እንደየሰው ስለሚለያይ ማለት ነው። ግን ዋናው ነገር ግን አሁን ሚስ እያደረግን ያለነው በአሁኑ ሰዓት ላይ ሰው ከጋብቻው ይልቅ የሰርጉ የሚወጣው ወጪ፣ ፎቶ፣ ብዙ ነገሮች አሉ ከሰርጉ ጋር ተያይዘው የሚመጡ ወጪዎች ብዙ ናቸው። ሰው እዛ ላይ ነው እያተኮረ ያለው። ዋናው ግን ትዳሩ ላይ ነው መሆን ያለበት። ጋብቻችን እንዴት ነው ነገ እንዴት ነው ልኖር የምንችለው? እንዴት ነው መቀጠል የምንችለው? ያ ነገር አኗኗራችን በእግዚአብሔር ዘንድ ተቀባይነት አለው ወይ? የእግዚአብሔር ፍቃድ አለበት ወይ? እሱ ፈቅዷል ወይ የሚለውም ነገሮችን መታሰብ አለበት ባይነኝ እንደኔ ማለት ነው እና ጋብቻ በእግዚአብሔር ዘንድ የተፈቀደ ነው። ግን ደግሞ ባይብል ላይ እንደዛ አድርጉ ብሎ ደግሱ ብሎ ያለ የለም፣ አላየሁም። እንግዲህ ሰርግ ግን እንደ ሰው አቅሙ እንደ ሰው እንትን ይወስናል ብዬ ነው ማስበው። ኢቭን ራሱ አሁን በፊት ላይ ሽምግልና ራሱ ድሮ የነበረውና አሁን ያለው አንድ አይደለም። ሽምግልና ያው ማንም ቤተሰብ ሳያውቅ በጠዋት ተኪዶ ነው እንግዲህ ደብዳቤ ይሰጥ የነበረው ሰማ ነበረ። በሰርግ ውስጥ ጋብቻ አለ ወይ ለማለት እንትን ነው። ጋብቻ በእግዚአብሔር ስም የተፈቀደ ነው። ሰርግ ግን የሚለው ጥያቄ ነው። ግን አንድ ጥያቄ አለኝ። ኢየሱስ ክርስቶስ ውሃውን ወደ ወይን የቀየረበት ቦታ ሰርግ ቦታ አይደለ? እንዴት ነው እሱ ነገርስ? በዛው መልሱልኝ። አመሰግናለሁ። ጋብቻና ሰርግ እኔም ልዩነት አላቸው ብዬ ነው ማስበው። ዋናው ነገር ለጋብቻ እኔም ማምነው ማለት ነው ያንን ትዳር ክርስቶስ ተገኝቶ መባረኩ ነው ዋናው ነገር ማለት ነው። ብዙ ጊዜ እኛ ጭንቀት እንደሚባለውም እንዴት ነው ያ ቀን የሚያልፈው የሚኖረው ነገር ሴቷም ስለምታደርጋቸው ነገሮች፣ ስለምትለብሳቸው፣ ስለሚገኙት ሰዎች፣ ስለምኑ በቃ ስለዚህ ነው በጣም የሰው ጭንቀት እንጂ በጋብቻችን ላይ ወይም ደግሞ በነዛ በሚጋቡት ሰዎች ሰርግ ቀን ሰርግ ማለት ያው ድግሱን አይደለም ምን ያውን እያልኩ ያለሁት ማለት ነው። ማለት ሰርግ ጋብቻ ሁለት ሰዎች ቤተክርስቲያን ሄደው ቤተክርስቲያኑ ቄስ ተገኝቶ ሊያጋባቸው ይችላል ያለምንም ጋጋታ ውካታ ማለት ነው። የሚጸድቀው ግዴታ ሰርግ ስላለ አይደለም ያ ጋብቻ የሚጸድቀው። ብዙ ጊዜ ሰዎች እኛ ሰዎች ስንባል ታይታ ስለምንፈልግ ብዙ ሰዎች ያሉበት የተገኙበት ሲሆን ምናምን የከሌ ሰርግ ምናምን ይባላል ማለት እና ያንን ስለምንፈልግ ሰውን እይታ ከሰው የሚመጣውን አስተያየት እንደገና ደግሞ ቤተሰቦች የከሌን እንደዚህ የብዙ ሰዎችን ሰርግ በልተን እንዴት ነው ደግሞ ያለ ሰርግ የምትወጣው? አንዳንድ ጊዜ ሁለቱ ተጋቢዎች ሰርግ ሳይፈልጉ እና እኔ ቤተሰብ የሆነች ልጅ አልፈለገችም እሷ ድግስ ምናምን ልጁም እንደዛው ቤተሰብ ግን እምቢ አለ። ቤተሰብ በፍጹም
አለ አባት። አንደኛ የመጀመሪያ ልጅ ናት፣ ስለዚህ በፍጹም አለ። አባትም እናትም እምቢ አሉ። በጣም ታገለች ልጅቷ ለማሳመን በጣም ታገለች፣ ግን በፍጹም ሊያምኑ አልቻሉም፣ ሊቀበሉ አልቻሉም ማለት። በጣም ስትጨነቅ ነበር ልጅቷ፣ በጣም ስትጨነቅ ነበር ማለት ነው። ምክንያቱም በትንሽ ተጀምሮ እንደተባለውም በጣም በሰፊ ይሄዳል፣ ትንሽ የሚባል ነገር የለም። ስለዚህ በጣም የበዛ ሰርግ ስለተደገሰ ያ ትዳር ጸንቶ ይኖራል ወይም ደግሞ ማረጋገጫ ይሆናል ማለት አይደለም። ቅድምም ከላይም እንደተባለው ማለት ሁለቱ ብቻ በተገኙበት ሰማይ ያጽድቀው እንጂ በሰዎች መሰብሰብና በጣም ብዙ ወጪ በማውጣት የሚጸድቅ ሰርግ አለ የሚል ሀሳብ የለኝም። እኔ ተስማምተውና ሁለቱ ፈቅደው የቤተክርስቲያን የሚያጋባው ቄስ በተገኘበት ክሮች ባሉበት ያ ትዳር ይጸድቃል። ሲቀጥል ደግሞ ብዙዎች በጣም ተጨናንቀው በጣም ብዙ ነገር ብዙ ወጪ አውጥተው ከዛ በኋላ ፍቅሩ ይጠፋል ገና ሳምንት ሳይሞላ ማለት ነው። ለምን? በብዙ ዕዳ ውስጥ ስለሚገቡ ወዲያው መጣላት ውስጥ ይገባል ማለት ነው። አንዳንዶች እንደውም ወዲያው ወደ መፋታት ሁሉ የሚሄዱ አሉ። ስለዚህ ያ ሰርግ ዋስትና አለው አይደለም። ስለዚህ እግዚአብሔር የረዳውና እግዚአብሔር ያገዘው ያንን ሁሉ ጣጣ ውስጥ ሳይገባ ቀለል ባለ እግዚአብሔር በሚከብርበት በቃ በዛ ሰርግ ላይ ልክ ክርስቶስ በቃና ዘገሊላ ተገኝቶ ያንን ወይን ጠጅ ባርኮ ያ ሰርግ የበረከት ሰርግ እንደሆነ ሁሉ የኛም ጋብቻ የተቀደሰና የተባረከ ይሁን እንጂ ሰዎች ብዙ ቢሰበሰቡ ቅድም እንዳላችሁት ሰው ስም መስጠቱ አይቀርም። ምንም ቢደረግ የሆነ እንትን ማጣት አያጣም ሰው ማለት ነው። ምንም አድርገን ልናሟለን እናስተካክለው ብንጥር እንኳን እንትን ተደርጎ ምናምን ያንን ሁሉ ሳይ በጣም እገረማለሁ ሚዲያ ላይ ሳይ ማለት ነው። እንዴ ምንድነው? ወዴት እየሄድን ነው? እንደገና ደግሞ ልጅ ሊወልዱ ሲሉም የሚሆኑትን ነገር ሳይ በቃ ወዴት እየሄድን ነው? ምክንያቱም በጣም ብዙ ነገሮችን ከሀገራችን ሳይሆን ከውጪ ባህል እየመጣ ነው ማለት በፊት ስናይ ተጋቡ፣ ከዛ በኋላ አለቀ። ልጅ ሲወለድ የተሄዶ ይመረቃል፣ አለቀ በቃ እንኳን እግዚአብሔር ለዚያ በቃሽ ይባላል። ግን አሁን ላይ ገና ከመወለዱ በፊት ገና ልጁን ሳይያዝ ገና የሚደረገው ቅንጦት፣ የሚወጣው ነገር፣ የሚለብሱት፣ የሚያደርጉትን ምኑ ሳይ ይሄ አሁን የኛ የሀገራችን ባህል አይደለም፣ ከሌላ ሀገር የመጣ ባህል ነው። ሌላ ሀገር የምናያቸው ነገሮች ናቸው እነዛ ሁሉ ወደዛ እየሄዱ ያሉት ማለት ነው። እና ሰርጉም እንደዛው ነው። በጣም ቅጡናት። በፊት ሰርግም እንኳን ቢባል ራሱ ስርዓት አለው። እኛ ድግስ ስንደግስ የሚመልስልህን ሳይሆን የማይመልስልህን አብላን ነው የሚለው እንደ መጽሐፍ። ግን እኛ እንደዛ እንመራም እንጂ አቅሙ ኖሮን እንኳን ከደገስን ነገ መጥቶ ይመልስልኛል፣ ነገ የራሱን ሰርግ ጠርቶ ያበላኛል የምንለውን ሰው ሳይሆን ነገ ሊጠራን የማይችለውን ማለት ነገ ብድር የሚመልስልንን ሳይሆን ለብድር ሳይሆን እንደዚሁ ማለት ጥሩ ልብስ የለበሱትን ነገ ድግስ ጠርተው የሚያበሉንን ነው ሰብስበን የምናበላው ማለት። ስለዚህ ከዚህ አንጻር ብዙም እግዚአብሔር ይከብርበታል ብዬ አላስብ። የምናደርገው ድግሶች እግዚአብሔር ይከብርበታል ብዬ አላስብ። ለምን? እርስ በራሳችን ስለሆነ የተቸገሩትን አይደለም የምናስታውሰው፣ የተራቡትን አይደለም አመተን የምናበላው። እንደውም እንደዛ አይነት ሰው እንዳይገባ ተብሎ በር የሚጠብቅ ይቆም የለ ለሰዎች ምሳሌ የሚሆን በሁሉም ነገር ማለት ከስነ ስርዓቱ አንስቶ ማለት ከድግሱ አንስቶ ካለባበሳቸው አንስቶ ከሚጠቀሙት ነገሮች አንስቶ ከሁሉም ነገር አንስቶ ምሳሌ የሚሆን ለሌሎች ሊማሩ ነገር ላይ የከሌ ሰርግ ላይ እንደዚህ ነበር ስለምግቡ ስለምኑ ሳይሆን ግን ክርስቶስ የሚሰበክበት ክርስቶስ የሚመሰከርበት ቢሆን ያልተጋነነ ነገር ቢኖር ማለት ብዙም ችግር አለው ብዬ አላስብም። ለምን? አሁን ቅድም ቦኒ እየጠየቀች ነበረ። ክርስቶስ በመጀመሪያውን እንደውም አገልግሎት የጀመረው በሰርግ ፕሮግራም ላይ ነው። እሱንም በቃና ዘገሊላ ማለት ነው። በዛ ላይ ተገኝቶ ነው ወይን ጠጁን የባረከው ማለት ነው። ወይን ጠጁ አልቆ ክርስቶስን የሚመሰክር ወይም ደግሞ ለሌሎች ምሳሌ የሚሆን ፕሮግራም ቢሆን ያ ቢሆን እግዚአብሔርም ይደሰታል ብዬ አስባለሁ። ተባረኪ ቲቲ፣ እግዚአብሔር ይባርክሽ። ሌላ ሀሳብ ካለ የምትጨምሩት? በሰርጉ ፕሮሰስ ሰዎች ሊደሰቱበት፣ ቤተሰብ ሊደሰትበት የሚችል ከመብላት መጠጣት ጋር በተያያዘ በደንብ ቢደረግ እንዴት ነው? ምንድነው ችግሩ? ቅድም ትህትናም ስታቀርበ የነበረው ነገር አለ የመለየት ለምሳሌ ሌሎቹ መብላት የሚገባቸው ማግኘት የሚገባቸው ሳያገኙ እነዚህ የማግኘት የመሳሰሉት ነገሮች አሉ። እነሱን ተጠንቀን ግን የተቻለ ነገር የደስታ ቀን ስለሆነ እንዴት ነው ቢደረግ ምንድነው ችግሩ የሚል ጥያቄ ነው። መቼ እንዴት እንደሆነ ታውቃለህ? ሰርግን እኛ የትንት ነው ሰርግ አይኖር ወይም ደግሞ አይደገስ እያለን አይደለም። ሲጀመር ሞትና ሰርግ ነው ምናምን ነገር አንድ ነው ይባላል። ወይም ደግሞ ሰርግና ሞት አይቀርም ነው ብቻ አንዛ ነገር ይባላል። አንድ ሰው በህይወቱ አንዴ ማየት የሚችለው አንዴ ነው የሚያገባው። ያንን የምንደግሳቸውን ነገሮች እግዚአብሔር ያለበትና የከበረበት እግዚአብሔር የሚገኝበት መሆን አለበት ነው። ሰርግን እንትን እያልኩኝ አይደለም። እኔ በግሌ አቅም ያለው ሰው መደገስ የሚችል ሰው ብዙ ሰው
አምጥቶ ማብላት ይችላል። እንደ ቅድም እንደተባለው ለማይመልሱት ወይም ደባይ እንዳለችው ትሁት እነዛን ነገሮች ማድረግ ይቻላል። አንዴ ነው በህይወት የምናገኛትን ሰርጓ እዛ ላይ ስለሆነ ሁላችንም ደስ ይለናል። ደስ የማይለው ሰው የለም። ግን ሰርጓን ያቺ ብትደገስ አቅም ያለው ሰው እንደፈለገ መሆን ይችላል። በቃ የዛን ቀን ማንም አይንካኝ የምትልበት ቀን ነው ለሴቷም፣ ለሙሽራውም፣ ለሙሽሪቱም ማለት ነው። እና ቢደገስ ችግር የለውም። ግን ያ ሰርግ ደግሞ እግዚአብሔር የተገኘበት የሚገለጥበት እግዚአብሔር የባረከው የቀደሰው መሆን አለበት። እግዚአብሔር የሌለበትን ሰርግ ነገ ቀጣይነት አይኖረውም። እሱ የሌለበትን ነገ እንትን አይልም። ግን አሁን ምንድነው ብዙ ጊዜ የፉክክር ዓለም ላይ ነን አሁን ያለ ነው። እገሌ እኮ እንደዚህ ደግሷል፣ ይሄን ለብሷል፣ በሰርጉ ቀን እኮ እንደዚህ አድርጋለች፣ እንዲህ ለብሳለች የሚጠራበት የሚመሰገንበት እሱ የሚከበርበት ነው መሆን ያለበት ባይነኝ እንደኔ ማለት ነው። ይሄ ለማለት ነው። አመሰግናለሁ። በተለይ ወንጌልን ለማሰራጨት ትልቅ አዝመራ ነው ብዬ አስባለሁ። አንዱ ሰርግ ነው፣ ሌላው ደግሞ ሞት። በሀዘን ጊዜ ሰዎችን ስናጽናና ሰው ሲሞት አንድ የሃይማኖት ተከታይ ብቻ አይደለም ወደዛ ቦታ የሚሄደው። ሰው ሲያገባም የአንድ ሃይማኖት ተከታይ ብቻ አይደለም ወደዛ የሚሄደው። የተለያዩ ሰዎች ይመጣሉ። የተለያየ ባህል፣ የተለያየ ቋንቋ ያላቸው ሰዎች ይመጣሉ። ያንን የእግዚአብሔርን ታላቅነት የምንመሰክርበት ትልቅ ሰፊ እርሻ፣ ትልቅ የወንጌል አዝመራ ነው ብዬ አስባለሁ። አንዳንድ አለባበሶች አሉ። ያው በክርስትናውም አሁን በጣም ወጣ ያሉ ነገሮች እየመጡ እየታዩ ነው። እነዚህ ገላን ማሳየት፣ ጡትን ማሳየት፣ በቃ ከፊል እርቃን ማለት ይቻላል። እና በተለይ ሚዜዎች አካባቢ እንደዚህ አይነት ነገሮች ይንጸባረቃሉ። ታዳሚዎች ያው የፈለጉትን ልብስ ለብሰው ይመጣሉ። ሚዜዎች ጋር ግን ያንን ፕሮግራማይዝ ማድረግ ይቻላል፣ መቀነስ ይቻላል። አሁን ለምሳሌ ፓስተር የሰርግ ትምህርት ያስተምራል አይደል? ሙሽሮችን የክትትል ትምህርት አለ። 1 ወርም 2 ወርም ይማራሉ። ልክ እንደ ጥምቀት ትምህርት ማለት ነው። ማድረግ እንዳለባቸው ስለ ትዳር ምንነት ምናምን ይማራሉ። በደንብ ነው የሚማሩት። ባልና ሚስቱ አንድ ላይ ሆነው ፓስተሩ ጋር ሄደው በደንብ ስልጠና ይወስዳሉ። ልክ እንደዛው ሚዜዎችም በዛው አይነት አግባብ ስልጠና መውሰድ አለባቸው። እሱን እየተዋየን ነው። ልክ ምናልባት እንደው የሰርገኞቹን ያክል እንኳን ባይረዝም 4 ቀን 5 ቀን ስልጠና መውሰድ አለባቸው። አለባበሳቸው እንዴት እግዚአብሔርን ማስከበር እንዳለበት፣ አኳኋናቸው፣ አመጋገባቸው፣ አዘማመራቸው፣ የተለያየ ነገር እዛ ላይ የሚደረጉ ነገሮች በሙሉ ያ ሁሉ ወጪ ወጥቶ ያ ሁሉ ድግስ ተደግሶ ያ ሁሉ ሰው ተጠርቶ ለሰው መሰናከያ ከሚሆን ይልቅ ሰውን ወደ እግዚአብሔር የሚያቀርብ የእውነት ሰው በቃ በእግዚአብሔር መገኘት ተደስቶ የሚሄድበት ነው እንጂ ሰው ተሰብሮ የሆነ ፊል አድርጎ እንዲሄድ የሚደረጉ ፕሮግራሞች መሆን የለባቸውም። እንደዛ ከሆኑ መርገም ነው የሚሆኑ ለብዙዎች፣ ምናልባትም ለብዙዎች ዳግም ላለመመለስ እንቅፋት ሊሆን ይችላል። በትክክል ከያዝነውና ከተጠቀምንበት ደግሞ ለብዙዎች መመለስ ደግሞ ትልቅ እድል ሊፈጥር ይችላል። ሰርግም ለቅሶም ሁለቱ በጣም ትልቅ የሆኑ ጃይንት የሆኑ በቃ ሰዎች ለወንጌል የሚጠቀሙበት ስፍራ ናቸው። ከዚህ አንጻር ሰርግ አይደገስ አይደለም፣ ቢደገስ ችግር የለውም። ያለው ሰው በአግባቡ በመጠኑ እግዚአብሔርን በሚያስከብር ሁኔታ መዝሙሩ እዛ ቦታ ላይ የሚዘመረው መዝሙር የስሜት ሳይሆን እንደዚሁ የመጋለብ ሳይሆን የእውነት እግዚአብሔር በመገኘቱ የሚደሰቱበት፣ እግዚአብሔር የሚያመሰግኑበት፣ ስለዛ ህብረት፣ ስለነዛ ጥንዶች እግዚአብሔር የሚያመሰግኑበት ሊሆን ይገባዋል እንጂ አዘማመራችንም አለባበሳችንም የተበላሸ ከሆነ ግን እውነት ለመናገር መደገሱ አስፈላጊ ነው ብዬ አላስብም። ባይደገስ ቢቀር ነው የሚሻለው ብዬ አምናለሁ። ስለዚህ ከዚህ አንጻር ነው መሴ። ሌላ ሀሳብ ካለ ምን መጨመር ይቻላል? ከላይ ባስቀመጥኩት ሀሳብ ላይ ያው እኔም ሙሉ በሙሉ ሰርግ መኖር የለበትም አይደለም። ግን ብዙ ጊዜ እኛ አሁን እንደ ክርስቲያን ማለት ነው እንደ ክርስቲያን በመናደርጋቸው ነገሮች ሁሉ አሁን አንተ ከላይ እንደተናገርከው ለሌሎች ምሳሌ መሆን የምንችል ማለት ሰርግ ከደገስን ቢያንስ ምሳሌ ክርስቶስን የምናሳይበት ምናልባት እኮ መጽሐፍ ቅዱስ ይዘን እኮ ወንጌልን ላንሰብክ እንችላለን። ግን አሁን አንተ እንዳልከውም አለባበስ ያ ራሱ ትልቅ እንትን ስብከት ነው። ለየት ያለ ማለት ክርስትናን የሚያሳይ አለባበስ። አሁን ይሄ ሰውነትን ያልተገላለጠ ሚዜም ሙሽራዋም ጭምር ማለት ሙሽራዋም ጭምር ሚዜዎቿን ማስተካከል ትችላለች ብዬ አስባለሁ እኔ። ምክንያቱም እኔ ጓደኞቼ ናቸው ብዬ የማደርጋቸውን ሰዎች የሚለብሱት ምንድን ነው ብዬ ማየት አለብኝ። ለምን ከኔ ጋር እንዲሄዱ ማለት እንጂ እኔ ብቻ የራሴን አለባበስ አስተካክዬ እነሱም የፈለጋቸውን ለብሰው የሚመጡ ከሆነ ያ ነገር ምንም እንትን የሚል አይደለም። ምንም ክርስቶስን የሚያሳይ ነገር
አይደል። ብዙ ጊዜ አሁን እንደውም ከሌሎቹ ይልቅ ወደ ክርስቲያኖቹ ራሱ ብንመጣ ምናልባት ሙሽራዋ የዛን ቀን ምንም ላታደርግ ትችላለች፣ ምንም ላትቀባባ፣ ምን ላትል፣ በቃ ቆንጆ ሆነ ልትለብስ ትችላለች። ነገር ግን ለምን በቤተክርስቲያን ቃል ኪዳን ሲሆን ማለት ከዛ ውጭ ግን የፈለገችውን ነገር ታደርጋለች። ግን ምሳሌ ከተባለ በሁሉም ቦታ ነው እንጂ ቤተክርስቲያን ብቻ ሲሆን ምሳሌ እንሆን አይደለም። ምሳሌ ከሆንን በሁሉም ስፍራ ነው። እዚህ አዳራሽ ላይ ለምሳሌ ሰርግ ካልን ከደገስን ብዙ ሰዎች ይመጣሉ። በማደርጋቸው ነገሮች አፍ የማይናገር ድምጽ የማያወጣ ስብከት መስበክ እንችላለን፣ ለሌሎች ማሳየት ማለት ሰርግ ከደገስ ምሳሌ የሚሆን ነገር እና ግን ያንን ማድረግ ካልቻልን የፈለግነውን ነገር ማድረግ ከፈለግን ደግሞ በጋድ ባይሆን በድግስ ባይሆን ጥሩ ነው። እንደግሳለን ካልን ግን ክርስቶስን የምናሳይ ካለባበሳችን ጀምሮ ከምናደርጋቸው ነገሮች ማለት ግን ከደገስን ምሳሌ እንሆን የሚል ሀሳብ ነው ያለኝ። ተባረኩ። መልካም ቲቲ ተባረኪ። ምናልባት ሌሎቻችሁ ሀሳብ ካላችሁ እዚህ ላይ እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንዳንድ ጥያቄዎች ነበሩኛው ከስር ሆኜ በጣም ብዙ ትምህርት እየተማርኩ ነው። እግዚአብሔር ይመስገን። ግን አንዳንድ ሜቢ ብንወያይበት ብዬ በጥያቄ መልክ ማቅረብ የፈለግኩት ነገር ነበረ ለራሴ ለመረዳት ማለት ነው። ሜቢ ከዚህ ከድግስ ሀሳብ ሳንወጣ ታወያያችሁበት ከሆነ ላቅም ትንሽ ሌት ሆኜ ነው የገባሁት። እኔ ማህበራዊ ህይወት አንጻር ቅድምም ትንሽ ይነካክታችሁታል። አንድ ሰው ሰርግ ካልደገሰ ከዚህ በፊት በማህበራዊ ህይወቱ ሰርግ በተለያየ መንገድ ማህበራዊ ህይወቱን ያካሂዳል። ያው የኛ ሀገር ማህበራዊ ላይፍ ደግሞ የተወሰነ መልኩ ጠንከር ያለ ነው። ሰው ሰርግ ሳይደግስ እንደዚሁ ከተጋባ ሰፈር ውስጥ ያንን ሰው እንደ ንፉግ ማሰብ የሰውን ድግስ በልቶ እሱ ደግሞ መደገስ እንደማይፈልግና እንደ ንፉግ የመታየት ነገር ይኖራልና የሆነ ሰው መደገስ እየቻለ ሳይደግስ ከቀረ በዛ መልክ ማህበረሰብ ውስጥ የሚታይበት ሁኔታ ስላለ ይሄንን ደግሞ በምን መልክ ነው ልናልፈው የምንችለው? ፐርሰናሊም የታዘብኳቸው ነገሮች ነበሩና ቤተሰብም ቅድም እንደተባለው የሰው ሰርግ በልተናል፣ እኛም ደግሞ ሰዎችን ጠርተን ማብላት አለብን የሚል ግፊት ይመጣል ማለት ነው። ስለዚህ ይሄኛው ላይ ትንሽ የተወሰነ ሀሳብ ሊሰጥበት ብዬ ነው። ሰርግ እንግዲህ ወይም ደግሞ ጋብቻ የሚጀመረው የትዳር አጋርን ከመምረጥ ነውና ለምርጫ ሰዎች ብዙ ጊዜ የተለያየ ቅድመ ሁኔታችን ወይም ደግሞ ክራይቴሪያዎችን ያስቀምጣሉ። ከነዛ ውስጥ ብዙ ጊዜ አሁንም ትንሽ ማህበረሰቡ ላይ የታዘብኩኝ የመጣሁት ነገር አለ ማለት ነው። የሰውየውን ካልቸር በተመለከተ ወይም የሁለቱ ጥንዶችን ካልቸር ከመጡበት ካልቸር ከተለያየ ካልቸር የመጡ ከሆነ ቤተሰብም አንዳንድ ጊዜ ደስተኛ የማይሆንበት ኮንዲሽን አለ። እኛ ደግሞ እንደ ክርስቲያን ወይም ደግሞ መጽሐፍ ቅዱስ እንዳመነ እንዴት ነው ይሄን ነገር ማየት ያለብን? ሰዎች ከተለያየ ካልቸር መጥተው ቢጋቡ ምንድነው ችግሩ? ወይም ደግሞ ምንድነው ጥቅሙ? እንዴት ነው ሊታይ የሚችለው የሚል ነው ሁለተኛው ጥያቄ ማለት ነው። በተቃራኒው ደግሞ በጣም ከተቀራረበ ዝምድና ጭምር ያላቸው በተለይ በተለያዩ ቤተ እምነቶች ይፈቀዳል ሲፈቀዳ ያለው እና ትንሽ ሾክ የሚያደርግ ነገርም አለው። የቅርብ ዘመዳሞች እንዲጋቡ የሚፈቅዱ ቤተ እምነቶች አሉ ማለት ነው። ይሄስ እንዴት ነው የሚታየው ከመጽሐፍ ቅዱስ አንጻር? እነኚህ ብዙ ጊዜ ጥያቄ የሚፈጥሩብኝ ነገሮችም ስለሆኑ ለራሴ ለማወቅ የሚጠይቀው ግን አንድ ጥያቄ አለ። እሱን ሜቢ እንዳይበዛ እሱን በኋላ መጨረሻ ላይ የሚጠይቅ ይሻለኛል። አሁን እዚህ ላይ እንትን ልበልና ጥሩ ጥያቄዎች ናቸው ያቀረብከው። የድህረ ጋብቻ ዝግጅትን በተመለከተ ባለፈው ተወያይተንበት ነበረ። እንዴት መምረጥ እንደሚቻል መስፈርቱ ምን እንደሆነ እንግዲህ ብዙዎቻችን ያው የራሳችን መስፈርት አለን፣ ግን ደግሞ እሷ የምትፈልገው አይነት ነን ወይ እኛ ራሳችን? ለሌላው መስፈርት እናወጣለን፣ ግን እኛስ ራሳችን የመስፈርቱ ተጠቃሚዎች ነን ወይ? በምናወጣው መስፈርት ራሳችንን እንመዝናለን ወይ ብለን ባለፈው ተወያይተን ነበር። እንግዲህ ሁለት ክፍል ለጋብቻ አይተን ይሄኛው ዛሬ ጋብቻና ሰርግን ስናነሳ ሶስተኛ ክፍላችን ነው። ከሶስተኛው ጥያቄ ልጀምርና የመጨረሻው ጥያቄ የዝምድና ጋብቻ እንግዲህ እኔ ኖሃው የለኝም፣ ሰምቼም አላውቅም። እንደዚህ አይነት ቤተ እምነቶች የሚፈቅዱ እስካሁን ሰምቼ አላውቅም። ለነገሩ አዲስ ነኝ። ምናልባት ይሄንን የሰማችሁ መልስ ልሰጡበት ትችላላችሁ። ሌላው የጠየቀው የካልቸር ልዩነት ቢኖር ምን ችግር አለው? አሉታዊ ጎኑና አዎንታዊ ጎኑ ምንድን ነው የሚል ነው። አሉ ለምሳሌ በቋንቋ የሚለያዩ ሰዎች ያው በካልቸርም ይለያያሉ። ሳይንሱ ፕሩፍ ያደረገው የሚወለዱ ልጆች አይኪጓቸው ከፍ ያለ ነው ይላል ሳይንሱ። ለምሳሌ አንድ ቋንቋ ተናጋሪ ከሌላ ቋንቋ ተናጋሪ ጋር ቢጋባ ተመሳሳይ ቋንቋ ካላቸው ሰዎች ይልቅ የሚወለዱ ልጆች የማስተዋል ችሎታቸው ከፍ ያለ ነው ይላል እንግዲህ ሳይንሱ ያረጋገጠው ጥናት ማለት። ሌላው ደግሞ
ኔጌቲቭን ደግሞ ስንመለከት እንግዲህ በባህል አለመግባባት ሊኖር ይችላል። በዛ መሀል ቤተሰቦች አሉ። ይሄ ሲታይ ደግሞ ሌላ ነገር ነው። እንደውም ከዚህም አልፎ እንደው የኛ ሀገር ባህል እንኳን ብዙም ያን ያክል የተራራቀና ተጽዕኖ ውስጥ የሚከት ባይሆንም ለምሳሌ አበሻ ፈረንጅን የምታገባበት በጣም የተራራቀ ልጆችንም በጣም የሚያራርቅ እንደዚህ አይነቶችም ጋብቻዎች አሉ። ነገር ግን ደግሞ የሚኖሩም ሰዎች አሉ። በቃ በሰክሰስፉሊ የሚኖሩ በደስታ የሚኖሩ ደግሞ አበሻ ሆና ፈረንጅ አግብታ የሚኖሩ አሉ። ልጆች ወልደው ተስማምተው በካልቸራ የእሱን ባህል ወዳለት የእሷን ባህል ወዶላት በጣም በደስታ የሚኖሩ ሰዎች አሉ። አንድ አይነት ደግሞ ባህልም ቋንቋም ኖራቸው ደግሞ ሰላም የሌላቸው አሉና ይሄ ጋብቻ ላይ የተወሰነ ችግር ሊፈጥር ይችላል እንጂ ያን ያክል ግን ትልቅ ጎርባጣ ወይም ጉቶ ሊሆን ይችላል ብዬ አላስብም። ሌሎቻችሁ መጨመር ትችላላችሁ። ትህትና አሉ እያለች ነው እንግዲህ የዘመድ ጋብቻ። እስቲ እንግዲህ የሰማችሁትን አካፍሉ ሌሎቻችሁ። እሺ እኔ ጥቂት ከማውቀው ልናገር እና ዘመድ ጋብቻ የሚለው በእርግጥ ኢትዮጵያ ላይ ብዙም የተለመደ አይደለም። ለምሳሌ ሙስሊሞች ያገባሉ፣ ግን ኢትዮጵያ ላይ ብዙም አላይም። ማለት እነሱም ራሱ ኢትዮጵያ ላይ አላይም። ግን አሁን እዚህ ባለውበት ሀገር ላይ አሁን አንዳንዶቹ እየተው ነው። ምክንያቱም ለምሳሌ ያጎት ልጅ እንደዛ ያገባሉ። ልጆች ጤነኛ ልጆች አይወለዱም ብዙ ጊዜ ማለት ነው። ጤንነት የጎደላቸው ልጆች ይወለዳሉ እና ያንን እያዩ አሁን እያቆሙ ነው እንጂ ግን አሁንም ድረስ አለ ያገባሉ። ለምሳሌ አሁን ሴቶቹ ትንሽ ከፍ ሲሉ ያው ፀጉራቸውን ይሸፍናሉ። በአጎት ልጅ ፊት ራሱ እንትን አይሉም፣ ክፍት አይሆኑም ማለት ነው። ምናልባት በአጎታቸው ፊት በአባት እና የእናት እህት ወንድም ምናምን አጎት ምናምን እንደዛ አክስት ምናምን ሲሆን ነው እንጂ ከዛ ውጪ አክስት ልጅ አጎት ልጅ ሴቷ በሱ ፊት ክፍት አትሆንም። ያ ማለት ሊያገባት ይችላል እንደማለት። ስለዚህ ይጋባሉ። እንደውም ርቆ አይሄዱም። ብዙ ጊዜ ርቀው አይሄዱም። ብዙ ጊዜ ዝምድና አላት። ብዙ ጊዜ ጋብቻቸው እንዲህ ነው፣ በቃ እየተሳሰረ ነው። ዘመድ ናቸው አብዛኛዎቹን ማለት ነው የሚጋቡ። እኛ እንደውም እኛውን የአክስት ልጅ አጎት ልጅ ወንድም ነው የምንለው፣ እህት ነው የምንለው። የወንድም የእህት ያክል ነው የምንተያየው እና እነሱ ጋር ግን እንደዛ አይደለም። ከዛ አለፍ ሲልማ ጭራሽ እንደ ዘመድም አይታይ፣ ካጎት ልጅ ካክስት ልጅ አለፍ ሲል ማለት ነው። ነገር ግን እኛ ጋር እኔ አሁን በእናቴ እስከማውቀው በሌላው ባላቅም እስከ 7 ይባላል። እስከ 7 ተብሎ ተቆጥሮ ነው አይደል? አባቶች ይቆጥራሉ እስከ 7 ቤት ድረስ። ከ7 በኋላ ነው ዘመድ አይደለም የሚባለው ይባላል። እኛ እዚህ ግን እንደዛ አይደለም። አብዛኛውን ጊዜ አንድ ጊዜ አሰሪ እንደዛ እያለችኝ ነበር። የራሷን ስጠይቃት ዝምድና ብዙ ጊዜ አላቸው ዝምድና ስለማቅ ስለማይም ዘመድ ናቸው ስላት አይ እኛ ዝምድና የለንም ብላለች። እና አሁንስ በዝምድና መጋባት ቀረ ብዬ ስል አይ አሁን ብዙም ጥሩ አይደለም፣ ምክንያቱም ልጆች ጤነኛ ያልሆኑ ልጆች ብዙ ጊዜ ይወለዳሉ። ከዚህ ምክንያት እኛ አካባቢ አሁን ብዙም እንደዛ እንትን አይሉም አያገቡም ብላለች። እና ያንን እያዩ ስለሆነ ነው እንጂ እነሱ ጋር ችግር የለም፣ ኖርማል ነው ያገባሉ ማለት እና በእነሱ ዘንድ ነው እንጂ በሌላ በክርስትናው ዘንድ እንደዚህ የለም። እና እኔ ማውቀው ይሄንን ነው። ተባረ እኛ ራሳችን ስናገባ ምንም ነገር ሳናደርግ ያዘጋጀነው ዝግጅት ምንም ሳይኖር ዜሮ በሚል ደረጃ ጋብቻችንን ካከናወንን ሌሎች ደግሞ በሚያደርጉት ላይ ልክ ቅድም እንዳለው ማለት ካልቸራል እንትኖች አሉ በአካባቢ ላይ የሚሆን ግን እኔ አሁን የማስበው ሞደስቲ ይለዋል እና የትንቢት መንፈስ ሞደስት መሆን አለበት ማለት የምናደርገው ዝግጅት በሙሉ ክርስቶስን የሚያሳይ ከቅድም ጀምሮ ያው በተደጋጋሚ በተለያየ መልክ በተለይ ሴቶቹ ዛሬ በጥሩ ሁኔታ እየተሳተፉ ነበርና ሲያቀርቡት ነበርና ክርስቶስን የሚያሳይ ዝግጅት መሆን አለበት ብዬ አሁን እኔ በግሌ ማምነው እንደዛ ነው። ክርስቶስን የሚያሳይ ዝግጅት መኖር አለበት። ከአቅም በላይ ተንጠራርተን ዛሬ ራሳችንን በቃ ሰው እንዲመለከተን በቃ ጥሩ ሰርግ አደረገ ተብለን ስማችን እንዲነሳ ምናምን የምናደርጋቸው ነገሮች በውስጣችን ያለ እንደዚህ አይነት ስሜቶች በሙሉ የሌሉበት ማለት ነው። ከዚህ ነፃ የሆነ ምክንያታዊ ሆነን ማዘጋጀት የሚገባን ነገር ማዘጋጀት አለብን ብዬ አምናለሁ። የሚበላው ነገር የሚጠጣው ነገር ክርስቶስን የሚያሳይ መሆን አለበት። ክርስቲያናዊ ፕሪንሲፕልን መሰረት ያደረገ መሆን አለበት። የሚለበሱ ነገሮች ክርስቲያናዊ ፕሪንሲፕልን መሰረት ያደረጉ መሆን አለባቸው። በአጠቃላይ የሚከናወነው የመዝሙሩ ስርዓት በእኛ እንግዲህ በክርስቲያን በሚለው ህብረተሰብ አካባቢ የመዝሙር አገልግሎቶች አሉ። የመዝሙር አገልግሎቶችም ያንን የሚያሳዩ ክርስቲያናዊ ፕሪንሲፕልን የሚያሳዩ ምክንያቱም የተለያየ አካላቶች ስለሚመጡ በሁሉ ነገር ያንን የሚያሳዩ እንዲሆኑ ይጠበቃል። ከአቅማችን በላይ መጓዝ ደግሞ አይጠበቅብንም። አቅም ከሌለኝ ይህንንም ማድረግ አለብኝ ብዬ ደግሞ መንጠራራትም የለብኝም። ካለ ደግሞ ማድረግ የምችል ከሆነ ደግሞ ማድረግ እስከምችለው ድረስ ወይም ደግሞ ማድረግ አለ ባደርግ ለወደፊት ትዳሬ ላይ በኢኮኖሚ ጫና በማይፈጥር ሁኔታ አድርጌ
ያው ምክንያቱም ቅድም ሲባል ነበረ የሰርግ ስርዓት በቃ ደስታ በሚለው ዴፊኒሽን የሚታወቅበት ስለሆነ ሰዎችም መልካም ነገር ጥሩ ነገርን አይተው አሳልፈው እንዲመለሱ ስለሚያስፈልግ ማለት ነው። ከዚህ ሁኔታ አንጻር አድርገን መሄድ አለብኝ እይታ ነው ያለኝ እና እኔ ግን ሌላ አንድ ሲሪየስ የሆነች ጥያቄ አለች። የእኔ ጥያቄ ምንድን ነው የጋብቻ ቀለበት እንዴት ይታያል ነው? የጋብቻ ቀለበት ምክንያቱም የራሱ የሆነ ታሪካዊ እንትን አለው፣ ግን የተደረገ ያለ ነገር ነው። ይሄ ለምንድን ነው ከየት የመጣ ነው? ለምንድን ነው የተለመደው? እውነት ክርስቲያን ሲጋባ በቀለበት ነው ወይ መጋባቱ የሚረጋገጠው ወይም ደግሞ አንድ አካል መሆናቸው የሚረጋገጠው? በዚህ ላይም ሀሳብ ቢሰጥበት ጥሩ ነው። ምክንያቱም የራሱ ታሪካዊ አመጣጥ ስላለው ማለት ነው ቀለበት ጉዳይ። መሴ ተባረክ። በቀለበት ያው እኔም ለማንሳት እያሰብኩ ነው፣ ወይ በሚቀጥለው ራሱን የቻለ ቶፒክ ስለሆነ ብዬ ነው እንጂ ሀሳቢ ውስጥ ነበረ። ምናልባት እንግዲህ የምትጨምሩት ነገር ካለ እስካሁን ባለው ላይ ሞአም ሀሳብ ካለ ጥያቄዎች ተመልሰው ከሆነ አላቅም፣ ሀሳብ ካላችሁ ማከል ትችላላችሁ። ላጠናከር ብዬ ነው ማስበው። አይ ቲንክ እሱ 3 ጥያቄ የጠየቀው የመጀመሪያው ያው እኛ ኢትዮጵያውያን ማህበራዊ ህይወት አለን ብዙ ነገር እና ያ ሰርግ ባይደገስ በማህበረሰቡ ዘንድ ላይክ የሚነሳልን ስም ወይም የሚሰጠን እንትን ኔጌቲቭ የሆነ ነገር ነው የሚደረገው እና የሚሰጠው ንፉግ እንደመባል ነገር ይባላል እና እሱ እንዴት ነው የሚለው ጥያቄ ላይ ያው አባባል አለ፣ እንደ ጎረቤቱ አይኖርም እንደ ራሱ ነው የሚባለው አይደለ? እና አቅም ካለ በደገሱ መልካም ነው። ከሌለ ግን ያ ከሰው ተበድሮ የተደገሰውን ሰርግ ማለት ብድሩ በጣም ከፍ ብሎ ወደ ጥል ሊያመጣ ይችላል። በዛ ምክንያት የሚፋቱ ባለትዳሮች አሉ ብዙ። ምክንያቱም ያቺን ሰርግ በቃ ፏ ብለው አምሮባቸው ሊያልፉ ይችላሉ። ግን ነገን ደግሞ ሲያድሩ ደግሞ የዕዳን ከነሱ አናት ላይ አይወርድም። ያን ደግሞ ለመክፈል በጣም ብዙ የራሱን የቻለ ብዙ ጣጣዎች ይኖራሉ። እስከ ትዳር መፋታት ድረስ የሚደርሱበት ሁኔታዎች አሉና ዋናው ነገር ሰው ምንም ይበል፣ ሰውም ተጠራ ተጋባም አልተጋባም፣ በሰርግ ተደገሰም አልተደገሰም፣ ዋናው እግዚአብሔር ይኖርበት ይገኝበት ነው። ግን ሰው እንደዛ ይለኛል ንፉግ ይለኛል ተብሎ ደግሞ ነገ ራሳችንን ቤታችንን ህይወታችንን የሚበጠብጥ ከአቅማችን በላይ ሆኖ የሚበጠብጥ ነገር መሆን የለበትም ብዬ እኔ ማስበው በግሌ። ሁለተኛው ጥያቄ ከካልቸር ጋር በተያያዘ ነው። የተለያየ ካልቸር መጋባት ይችላል ወይ የሚለው ነው። እኛ በእግዚአብሔር እንደ ክርስቲያን ሁላችንም አንድ ነን። ማናችንም በዚህ ካልቸር ላይ ተወልደ እንደግ ብሎ ማንም መርጦ በዛ ካልቸር ላይ ተወልዶ የመጣ የለም እንደ ክርስቲያን ማለት ነው። እና ያንን ነገርም ደግሞ ማየት አለብን። እንደ ክርስቲያን የተለያዩ ነገሮች ተግዳሮቶች ላይ ሊመጡ ይችላሉ እና ያለን ግን በዛ አይነት አስተያየት መተያየት የለብንም፣ ማሰብም የለብንም። ብዙ ቻሌንጅ የሚያደርጉ ነገሮች ይኖራሉ። እርግጥ ነው የቋንቋ ቻሌንጅ፣ ብዙ ነገሮች ይኖራሉ። ግን ያንን ነገር አምኖ መቀበል አለብን ማለት ነው። ትዳር ማለት እኮ ሁሉም ነገር የተመቻቸ ማለት አይደለም። ብዙ መሰናክሎች ይኖራሉ። ካልቸር ብቻ አንዱ እንትን ላይሆን ይችላል እና ያንን ነገር መቀየር የምንችለው እኛው ራሳችንን ብዬ ነው ማስበው። በዘመድ ያላችሁትን ነገር እንግዲህ የተለየ ሀሳብ የለኝም። አመሰግናለሁ። ተባረኪ ቲቦኒ። መልካም ጥሩ ሀሳብ አንስታችኋል። እንግዲህ እውነት ነው፣ እንደ እምነት በአንድ ቤተ እምነት ውስጥ ያሉ ባለትዳሮች ሲገቡ ትልቅ ኢሹ አይሆንም የባህል ልዩነት። ምክንያቱም በዛ ውስጥ በመጽሐፍ ቅዱስ በክርስቶስ ውስጥ ይዋጣሉ። እነዚህ በሙሉ ኢሹ አይሆንም ብዬ አስባለሁ። እኔም እንደ ቦኒ ቅድም የረሳሁት የሞአ ሀሳብ ነበረ። ቴንኪዩ ቦኒ። ምናልባት ሌላ ሀሳብ ወይም ተጨማሪ ጥያቄ ያለው ሰው ካለ አንስተን በሚቀጥለው ቀለበት እንደዚሁም ደግሞ የምንወያየው ደግሞ ከነገ ወዲያ ማክሰኞ ማለት ነው ከጋብቻ በፊት ስለሚኖር ቅድስና ነው የምንወያየው። ይቅርታ ምናልባት ሰዓታችንም ሄዷል። ዲስከስ ያደረጋችሁበትም ጉዳይ ሊሆን ይችላል ብዬ አስባለሁ። ግን ያው እኔ የጋብቻ ትምህርት ምናምን ብዙም ያልተማርኩ ሰው ስለሆንኩ በዚሁ አጋጣሚ እውቀት እየቀሰምኩ ነው። አንድ ጥያቄ ነበረኝ። እሱ ምንድን ነው መጽሐፍ ቅዱስ ምን ይላል? መልካም ሴት ከእግዚአብሔር ነች ይልና ያው ያንን ደግሞ ጾታ መቀየር እንችላለን፣ መልካም ባልም ከእግዚአብሔር ነው የሚሆነው ብዬ አስባለሁ። ይሄ ማለት በዛ ሴናሪዮ ስናይ ሰዎችን ወይም ደግሞ ባልና ሚስት በእግዚአብሔር ፍቃድና በእግዚአብሔር ምሪት እንደሚገናኙ ነው የሚገልጸውና በሌላ በኩል ደግሞ ለእኛ የምርጫ ነጻነት መልካም ሆና የታየችንን ሴት የመምረጥ ወይም ደግሞ መልካም ሆና የታየችውን ሴት ወንድ የመምረጥ የምርጫ ነጻነትም እንዳለ በሌላ በኩል ይቀመጣል ማለት ነው። እነኝን ሁለቱን ሀሳቦች እንዴት ነው ጎን ለጎን
ልንረዳ የምንችለው? የትዳር አጋራችን እግዚአብሔር ነው የሚሰጠን ወይስ እኛ የመምረጥ መብት አለን? የትኛውን ነው እንዴት ነው ሁለቱን አይዲያዎች አንድ ላይ ማስኬድ የምንችለው የሚለው። ሌላው መሰለ ባነሳው የቀለበት ሀሳብ ላይ ሜቢ ቀጣይም ዲስከስ ልናደርግበት እንችላለን። ቀለበት አሁን ብዙ አይነት ነው ያለው። በተለይ ውጭ ሀገር ቅድም ቦኒነች ወይስ ትህትና አላውቅም ከሁለቱ አንዱ ሲያነሱ ነበረ። ትንሽ የሚያስደነግጡ ነገሮችን ከውጭ እያስገባን ያለ ነው። ድሮ ልጅ ከተወለደ በኋላ በ3ኛው ነው በ4ኛ ቀን ወጣ ተብሎ የሚደረግ ስነስርዓት አለ። ያ አሁን ወደ እንትን ዞሮ ቤቢ ሻወር ሳምቲንግ ምናምን የሚባል ነገሮች አሉ። ሽምግልና በድብቅ የሚደረገው አሁን ላይክ እንደ ሴሌብሬሽን ነገር አደረጉት። እንደ በዓል ነው ሽምግልና አሁን እየተደረገ ያለው። ትንሽ ወጣ ያሉ ነገሮች አሉ ማለት ነው። ከዚህ ጋርም ታይዞ ቀለበትም ብዙ አይነት ሆነዋል። ከነዛ ምንድነው አንድ ፕሮፖዝ ምናምን የሚሉት ነገር ደግሞ አለ። ሁለቱ ብቻ በመነጋገር በመፈቃቀድ የሚያደርጉት ነገር ነው። ያኔ እንደተረዳሁት እዛ ላይ ትንሽ የሚያስደነግጠኝ ብዙ ጊዜ ወንዱ ፊት ለፊቷ ተንበርክኮ ነው ቀለበት የሚያደርገው። መጽሐፍ ቅዱስ የሚለው ጉልበቶች ሁሉ ለእግዚአብሔር ነው የሚንበረከኩት እና እሱ ራሱ እንዴት ይታያል? እስቲ ከቀለበት ጋር አያይዘን ከጋብቻ በፊት የሚደረግ አለ፣ እንደገና በመተጫጨት የሚደረግ አለ። የዛ የጋብቻው ቀን ደግሞ ቤተክርስቲያን ውስጥም ቸርች የሰርግ ስነስርዓት ሲደረግ ቄሶችም የጋብቻ ስነስርዓት ሲያስፈጽሙ እንመለከታለን። እነኝህን ሶስቱንም አንድ ላይ አያይዘን ኔክስት ዲስከስ ማድረግ ብንችል በሰፊው ጥሩ ነው ብዬ አስባለሁ። አመሰግናለሁ። ተባረክ ወንድሜ ሞአ፣ ጥሩ ሀሳብ አንስተሃል። እንግዲህ የባለፈውን ያው ዩቲዩብ ላይ ታገኘዋለህ። የመጀመሪያውን ጥያቄህን ማለት ነው እኛንን የምንመርጠው ወይስ እግዚአብሔር ነው የሚሰጠን የሚለውን በደንብ ዲቴል በሁለት ክፍል አውርተንበታል። ግን ማክሰኞም ሪቫይዝ እናደርገዋለን። የቀረቡ ጥያቄዎች እንግዲህ የምንመለከተው በሚቀጥለው እንግዲህ ጊዜ ከበቃን ቤቢ ሻወር እሱ የሚነሳ ነገር ነው። ቀለበት፣ የሽምግልና ሴሪሞኒ፣ የወንድ መመርከክ እና ድህረ ጋብቻ ቅድስና፣ እነዚህን በሚቀጥለው እንመለከታለን። ሞአም ሁሉንም ጠይቀሃል። እንግዲህ በሚቀጥለው ዳሰሳ የሚደረግባቸው ይሆናል ማለት ነው። ሁላችሁም ተባረኩ። እንግዲህ እዚህ ላይ እንደመድማለን የዛሬውን። መልካም ምሽት፣ መልካም አዳር ይሁንላችሁ። ሰኞ እንገናኛለን። ደህና አደሩ።